በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰኔ 23 ቀን እግዚአብሔር አምላካችን እነሆ ማንም የሚመስልህ ከአንተ በፊት እንደሌለ ከአንተ በኋላም እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ ሲል በመጽሐፈ ነገሥት ምዕራፍ 3 ከቁጥር 12 ቃል ኪዳን የገባለት ጥበበኛው ቅዱስ ሰሎሞን የዕረፍቱ መታሰቢያ ነው። ጠቢው ቅዱስ ሰሎሞን አባቱ ቅዱስ ዳዊት እናቱ ቅዱስ ቤርሳቤህ ናቸው። ቅዱስ ዳዊት ግን ተላልፎ በግፍ ከሌላ ሴት የወለደው ልጁ ቢሆንም እግዚአብሔር ገሰጸውና እርሱም በፍጹም ልቡ ንስሐ ከገባ በኋላ ጌታም ስለ ልቡ ንጽሕና ይቅር ብሎት በፈቃዱም ቤርሳቤህን አገባ። ሰሎሞንም እስከ 12 ዓመቱ ድረስ በአባቱ በቅዱስ ዳዊት ቤተ መንግሥት አድጓል። ቅዱስ ዳዊት በሸመገለ ጊዜ ልጁ ቅዱስ ሰሎሞን በ12 ዓመቱም ነገሰ። አባቱ ዳዊት ከመሞቱ በፊት ልጄ ሆይ ፈጣሪህንም አምልክ ብሎ የመጨረሻውን ምክር መክሮታል። ቅዱስ ሰሎሞንን ከነገሰ በኋላ በገባኦን ለእግዚአብሔር መስዋዕታን አቀረበ። እግዚአብሔርም ተገልጾለት ምን እንዳደርግልህ ትወዳለህ ቢለው ሰሎሞንም ልክ እንደ አባቱ አስተዋይ ልቦናና ጥበብን ለምኗል። ይህም በመጽሐፍ ቅዱስ ላይ እንዲህ ተብሎ ተገልጿል። ሰሎሞንም እግዚአብሔርን ይወድ ነበር፣ በአባቱም በዳዊት ሥርዓት ይሄድ ነበር። ብቻ በኮረብታ መስገጃ ይሰዋና ያጥን ነበር። ገባኦን ዋና የኮረብታ መስገጃ ነበረችና ንጉሡ ይሰዋ ዘንድ ወደዚያ ሄደ። ሰሎሞንም በዚያ መሰዊያው ላይ 1000 የሚቃጠል መስዋዕት አቀረበ። እግዚአብሔርም በገባኦን ለሰሎሞን በሌሊት በሕልም ተገለጠለት። እግዚአብሔርም ምን እንድሰጥህ ለምን አለ። ሰሎሞንም አለ፣ እርሱ በፊትህ በእውነትና በጽድቅ በልብም ቅንነት ከአንተ ጋር እንደሄደ ከባሪያ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። ዛሬ እንደሆነም በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትን አቆይተሃል። አሁንም አቤቱ አምላኬ ሆይ እኔን ባሪያም በአባቴ በዳዊት ፈንታ አንግሰኸኛል። እኔም መውጫና መግቢያን የማላውቅ ታናሽ ብላቴና ነኝ። ባሪያህም ያለው አንተ በመረጥከው ሕዝብ ስለ ብዛቱም ይቆጥርና ይመጥን ዘንድ በማይቻል በታላቅ ሕዝብ መካከል ነው። ስለዚህም በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉንም ይለይ ዘንድ ለባሪያህ አስተዋይ ልቦና ስጠው። አለዚያማ በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል? ቅዱስ ሰሎሞንም ይህን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው። እግዚአብሔርም አለው፣ ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንህ እንጂ ለራስህ ብዙ ዘመናትን ባለጠግነትም የጠላቶችንም ነፍስ ሳትለምን ይህን ነገር ለምንሃልና እንሆ እኔ እንደ ቃል አድርጌልሃለሁ። እነሆ ማንም የሚመስልህ ከአንተ በፊት እንደሌለ ከአንተ በኋላም እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቼሃለሁ። ደግሞም ከነገስታት የሚመስል ማንም እንዳይኖር ያለመንኸውንም ባለጠግነትና ክብር ሰጥቼሃለሁ። የለመንከውን ብቻ ሳይሆን ያለመንኸውንም። አባትህም ዳዊት እንደሄደ ሥርዓቴንና ትእዛዜን ትጠብቅ ዘንድ በመንገዴ የሄድክ እንደሆነ ዕድሜህን አረዝመዋለሁ ብሎ በመጽሐፈ ነገሥት ላይ ምዕራፍ 3 ከቁጥር 4 ያለውን ቃል ኪዳን ገብቶለታል። እግዚአብሔርን ጥበብን ለሰሎሞን ከገለጠለት ከጥቂት ጊዜ በኋላ ወዲያው 2 ሴቶች አንድ ከባድ ችግር ይዘው ሰሎሞን ፊት ቀረቡ። ከሴቶች መካከል አንዷ እንዲህ ስትል ገለጸች። ይህች ሴትና እኔ የምንኖረው በአንድ ቤት ውስጥ ነው። እኔ አንድ ወንድ ልጅ ወለድኩ። ከ2 ቀናት በኋላ ደግሞ እሷ ወንድ ልጅ ወለደች። ከዚያም አንድ ቀን ሌሊት እሷ የወለደችው ልጅ ሞተ። ሆኖም እኔ ተኝቼ ሳለሁ የሞተውን ልጇን እኔ አጠገብ አስቀመጠችና የእኔን ልጅ ወሰደች። ከእንቅልፌ ነግቼ የሞተውን ልጅ ስመለከት የእኔ ልጅ እንዳልሆነ አወቅኩ። በዚህም ጊዜ ሌላዋ ሴት አይደለም፣ በሕይወት ያለው ልጅ የኔ ነው፣ የሞተው ደግሞ የእርሷ ነው አለች። የመጀመሪያዋ ሴት መልሳ አይደለም፣ የሞተው ልጅ ያንቺ ነው፣ በሕይወት ያለው ልጅ ደግሞ የኔ ነው አለች። ሴቶቹም እንዲህ እያሉ ይከራከሩ ነበር። ቅዱስ ሰሎሞንም ሰይፍ እንዲያመጡለት አዘዘና ሰይፉን ሲያመጡ በሕይወት ያለውን ልጅ ለ2 ከፍላችሁ ለሁለቱም ግማሽ ግማሽ ስጧቸው አለ። እውነተኛዋ እናት ማለትም ልጅ ያልሞተባት አይሆንም ብላ ጮኸች። እባካችሁ ሕፃኑን አትግደሉት፣ ለእርሷ ስጧት አለች። ሌላዋ ሴት ግን የሞተባት ለሁለታችንም አትስጡን፣ ለ2 ይከፈላል አለች። በመጨረሻ ንጉሥ ሰሎሞን ልጁን አትግደሉት፣ ለመጀመሪያዋ ሴት ስጧት፣ እውነተኛዋ እርሷ ናት አለ። ቅዱስ ሰሎሞንን ሊያውቅ የቻለው እውነተኛዋ እናት ልጁን በጣም ስለምትወደው እንዳይገደል ስትል ለሌላኛዋ ሴት እንድትሰጥ ፈቃደኛ በመሆኗ ነው። ሰሎሞን ይህን ችግር እንዴት እንደፈታው
ሕዝቡ ሲሰሙ እንዲህ ያለ ጥበበኛ ንጉሥ በማግኘታቸው በጣም ተደሰቱ። በእንደዚህም አይነት ሁኔታ እግዚአብሔር በሰጠው ጥበብና እውቀት እየተመራ ቅዱስ ሰሎሞን በፍጹም ቅን አገዛዝ ፍትሐ እስራኤልን ለ40 ዓመታት ገዝቷል። በፍርዱም ርቱዕነት የሚስተካከለው ማንም የለም። ቅዱስ ሰሎሞን የእግዚአብሔርን ቤተ መቅደስ ሲሰራ 40 ዓመት ፈጅቶበታል። ሰርቶን በጨረሰ ጊዜ እግዚአብሔር ተገልጦለት ቃል በቃል በማናገር ታላቅ ቃል ኪዳን ገብቶለታል። በዚህም ስፍራ ስለሚጸለይ ጸሎት አይኖቹ በዚህም ስፍራ ለሚጸለይ ጸሎት አይኖቹ ይገለጣሉ፣ ጆሮዎችም ያደምጣሉ። አሁንም ስሜ ለዘላለም በዚህ ይኖር ዘንድ ይህን ቤት መርጫለሁ፣ ቀድሻለሁ። አይኖችና ልቤም ዘወትር በዚህ ይሆናሉ። አንተም ደግሞ አባት ዳዊት እንደሄደ በፊቴ ብትሄድ እንዳዘዝሁም ሁሉ ብታደርግ ሥርዓቴንና ፍርዴን ብትጠብቅ ከአባትህ ከዳዊት ጋር በእስራኤል ላይ አለቃ የሚሆን ከዘርህ አታጣም ብዬ ቃል ኪዳን እንዳደረግኩልህ የመንግሥትህንም ዙፋን አጸናለሁ የሚል አስደናቂ ቃል ኪዳን በዜና ነገሥት ምዕራፍ 7 ከቁጥር 15 ያለውን ቃል ኪዳን ገብቶለታል። ቅዱስ ሰሎሞን ከአባቱ ከዳዊት ዘር እንደምትወለድ አባቱ ነግሮት ነበርና ዘሩን ያበዛ መስሎት ብዙ ሴቶችን ለራሱ አደረገ። መነሻ ሐሳቡ ይሄ ቢሆንም አንድም በተፈጥሯዊ ስሜቱ ስጋዊ ደማዊ ነውና በጣም ብዙ ሴቶች አብዝቶ በያዘ ቁጥር ነገሩ መንገድ ሳተበትና እየቆየ ሲሄድ በአረማውያን ሴቶች ፍቅር ሳይቀር እየታለለ ለጣዖት እስከ መስገድ ደረሰ። በዚህም እግዚአብሔር እጅግ አዘነበትና በራእይ ተገልጦ ገሰጸው። ከላይ እንዳየነው አንተም ደግሞ አባትህ ዳዊት እንደሄደ በፊት ብትሄድ እንዳዘዝኩ ሁሉም ብታደርግ ሥርዓቴንና ፍርዴን ብትጠብቅ ከአባትህ ከዳዊት ጋር በእስራኤል ላይ አለቃ የሚሆን ከዘራህ አታጣም ብዬ ቃል ኪዳን እንዳደረግኩልህ የመንግሥትን ዙፋን አጸናለሁ ብሎ የሰጠውን ቃል ኪዳን አልጠበቀምና መንግሥቱን ለሌላ አሳልፎ እንደሚሰጥበት ነገረው። ነገር ግን እግዚአብሔር ስለ ቅዱሳኑ ብሎ ይቅር ይለውና መሐሪ ይቅር ባይ ጌታ ስለ ወዳጀ ስለ ዳዊት ስትል በአንተ ላይ ክፉ ስለ ወዳጀ ስለ ዳዊት ስል በአንተ ላይ ክፉ አላደርግም አለው። ንጉሥ ሰሎሞንም ይህን ሲሰማ ማቅ ለብሶ አመድ ነስንሶ በፍጹም ልቡ በማልቀስ ንስሐ ገባ፣ ከሴቶችም ራቀ። መሐሪ ጌታችንም ንስሐውን ተቀበለው። ቅዱስ ሰሎሞን የተሰጠውን ቃል ኪዳን ባለመጠበቁ መንግሥቱን ለሌላ ተላልፎ በመሰጠት ቅጣቱን ብድራቱን የተቀበለ ቢሆንም ጌታችን ንስሐውን እንደተቀበለው ይገልጽለት ዘንድ ይቅርታው መገለጫ የሆኑ 5 መጽሐፍትን ገልጦለታል። መጽሐፍቱ መጽሐፈ ጥበብ፣ መጽሐፈ ተግሳጽ፣ መጽሐፈ መክብብ፣ መጽሐፈ ምሳሌና መኃልየ ዘሰሎሞን ናቸው። ከዚህ በተጨማሪ ጌታችን ለሰሎሞን ከአባቱ ከቅዱስ ዳዊት የምትገኘውና የናፈቃት የእመቤታችንን ምስጢር ፍንትው አድርጎ ገልጾለታል። በተለይም በመኃልየ ዘሰሎሞን ከመዝሙራት ሁሉ የሚበልጥ መዝሙር በተባለ መጽሐፉ እግዚአብሔር በገለጠለት ምስጢር በሴት አንቀጽ እየጠራና በፍቅር እየመሰለ ስለ ሐዲስ ኪዳን ቤተ ክርስቲያን ስለ እመቤታችን ቅድስት ድንግል ማርያም ብዙ ምስጢራትን በዝርዝር ተናግሮታል። ብዙ ተነግሮበታል። ስለ ድንግልናዋ እንዲህ ይላታል። እህቴ ሙሽራ የተቆለፈ ገነት የተዘጋ ምንጭ የታተመ ፈሳሽ ናት አለ። በመኃልየ ምዕራፍ 3 ከቁጥር 12 ምዕራፍ 4 ከቁጥር 12 ስለ ልደቷ አንቺ ሱላማጢስ ሆይ ተመለሺ እናይሽ ዘንድ ተመለሺ አላት። በመኃልየ 7:1 ስለ ዕረፍቷና ስለ ትንሣኤዋ ደግሞ ውዴ እንዲህ ብሎ ተናገረኝ። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ በማለት ይናገራል። መኃልየ 2:4 ውዴ የተባለ ወልድ የአብ ተቀዳማይ ተከታይ የሌለው አንድያ ልጁ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በቅዱስ ወንጌል ላይ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እንዳለ በማቴዎስ ወንጌል ምዕራፍ 3 ከቁጥር 17 ወዳጅ ውበቴ የተባለች ደግሞ እመቤታችን ቅድስት ድንግል ማርያም ናት። የሰው ልጅ በሰይጣን አሽከላ ተተብትቦ በነበረበት የጨለማ ዘመን ለሰው ልጆች ብርሃን ክርስቶስን ያስገኘች በመሆኗ እንዲሁ ቅድመ ዓለም ያለ እናት የተወለደ ቃል አብ ድኅረ ዓለም ያለ አባት ሲወለድ ለእናትነት የተመረጠች ስደቱን የተሰደደች በአጠቃላይ በመዋለ ሥጋዌ ከአጠገቡ ያልተለየች በመሆኗ ወዳጄ ይላታል። ውበቴ መባሏም ስለ ብዙ ምክንያት ነው። አስቀድሞ አባቷ ክቡር ዳዊት በመዝሙሩ ልጄ ሆይ ስሚ እይ ጆሮሽንም አዘንብይ ወገንሽን የአባትሽን ቤት እርሺ ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና በማለት እንደተናገረ በመዝሙር 44 ከቁጥር 10
እመቤታችንም በነፍስ በስጋ በውስጥ በአፋ ባህልዮ በነቢብ በገቢር ፍጹም እንከን የሌለባት ድንጋሌ ስጋን ከድንጋሌ ነፍስ አስተባብራ የተገኘች በነፍስ በስጋ በልቡና ንጽሕት ቅድስት በመሆኗ ነው። ቅዱስ ኤፍሬም በረቡዕ ውዳሴ ማርያም ላይ አብ በሰማይ አይቶ እንዳንቺ ያለ አላገኘምና እንደ አንድ ልጁን ላከው በአንቺም ሰው ሆነ በማለቱ አንስት በሙሉ መርገመ ሔዋን ይተላለፍባቸው ነበርና ለአምላክ እናት የምትሆን ሴት በጠፋችበት እርሷ መገኘቷን ያመለክታል። በተመሳሳይ መልኩም ይህን ሐሳብ ሊቁ አባ ሕርያቆስ በቅዳሴው እንዲህ በማለት ያጠነክረዋል። እግዚአብሔር አብ በሰማይ ሆኖ ምስራቅና ምዕራብን ሰሜንና ደቡብን ዳርቻዎችን በእውነት ተመለከተ፣ ተነፈሰ፣ አሻተተም። እንዳንቺ ያለ አላገኘም። የአንቺን መዓዛ ወደደ፣ የሚወደውን ልጁን ወደ አንቺ ላከ ብሎ ገልጾታል አባታችን። እንግዲህ እመቤታችን ውበት የመባሏ በእነዚህ ያለው ምክንያት መሆኑን ማወቅ ይገባል። እናታችን ቅድስት ድንግል ማርያም ስጋዋ መፍረስ መበስበስን ያይ ዘንድ ወይም እንደሌላው ሰው እስከ ትንሣኤ ዘጉባኤ በመቃብር ይቆይ ዘንድ አይገባውምና እንደ ልጇ ተነስታ አድርጋለች። ይኸውም በቅዱስ መጽሐፍ በትንቢት የተገለጸ ነበር። ቅዱስ ዳዊት እንዲህ ብሏል። አቤቱ ወደ አንተ እረፍት ተነስ፣ አንተና የመቅደስ ታቦትም ይላል። አቤቱ ወደ እረፍት ተነስ፣ አንተና የመቅደስ ታቦትም ይላል። መዝሙር 131 ከቁጥር 8። ነቢይንን ቃል የተናገረው ፈጣሪ ሆይ ምእመናን ወደምታሳርፍበት ወደ መንግሥተ ሰማያት የመቅደስ ታቦት ድንግል ማርያምን ይዘህ ተነስ ሲል ነው። ታቦት የጽላት ማደሪያ እንደሆነ ሁሉ እመቤታችንም ለክርስቶስ ማደሪያ በመሆኗ ታቦት ትባላለችና ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛነቱን ከፈጸመ በኋላ ወደ ቀደመ ክብሩ እንደተመለሰ ሁሉ እመቤታችንም የክርስትናን ፍሬ ማፍራት ካየሽ በኋላ በቀኙ ትቀመጥ ዘንድ ተነሽ ነይ ብሏታል። ይህም የነቢዩ ሰለሞን የትንቢቱ ፍጻሜ ነው። አባቱ ቅዱስ ዳዊትም በወርቅ ልብስ ተጎናጽፋ ተሸፋፍና ንግሥቲቱ በቀኝህ ትቆማለች ያለውን ይህንኑ ነው። በመዝሙር 44 ከቁጥር 9 ትንቢተ ኢሳይያስ ምዕራፍ 60። የእመቤታችን ትንሣኤ ምንም እንኳ በልጇ በኢየሱስ ክርስቶስ ፈቃድ የተነገረ ቢሆንም መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ ድንጋይ ፈንቅሉልኝ ያልተባለለትና በሦስተኛው ቀን የተፈጸመ በመሆኑ ትንሣኤዋ የልጇን ትንሣኤ ይመስላል። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ሰለሞን ከአባቱ ከቅዱስ ዳዊት የምትገኘውንና የናፈቃትን የእመቤታችን ምስጢር ሁሉ ፍንትው አድርጎ የገለጸለት በዚህ መንገድ ነው። ጌታችን በቅዱስ ቃሉ ንግሥተ አዜብ በፍርድ ቀን ከዚያ ትውልድ ጋር ተነስታ ትፈርድበታለች፣ የሰሎሞንን ጥበብን ለመስማት ከምድር ዳር መጥታለችና እነሆ ከሰሎሞን የሚበልጥ ከዚህ አለ ብሎ በማቴዎስ ምዕራፍ 12 ከቁጥር 42 የመሰከረላት የኛዋ ኢትዮጵያዊቷ ንግሥት አዜብ ወይም ሳባ ወይም ደግሞ ማክዳ የሶሎሞን ጥበብ ለመፈተን ሂዳ ከእርሱም ጸንሳ መጥታ ቀዳማዊ ምኒልክን ወለደች። ይህችውም ንግሥት አዜብ ከሶሎሞን ጋር ሲገናኙ ጌታችን መድኃኔዓለም ክርስቶስ በኋለኛው ዘመን ይሰቀልበት ዘንድ ካለው ቅዱስ ዕፀ መስቀል አስቀድማ ተአምር የተደረገላት እግዚአብሔር የመረጣት ቅድስት ናት። ነቢይና ንጉሥ የሆነው ጠቢቡ ሰለሞን ታሪኩና ጥበቡ የተሞላባቸው ድንቅ ድንቅ የሆኑ ሥራዎቹ ተነግረው የሚያልቁ አይደሉም። ቅዱሱ በ52 ዓመቱ በዛሬዋ ዕለት ሰኔ 23 ቀን በሰላም አርፎ የአባቱን ርስት ወርሷል። ረድኤቱ በረከቱ በሁላችን ላይ እጽፍ ድርብ ሆኖ ይደርብን። የቅዱስ ሶሎሞን አምላክ ለሀገራችንም እውነተኛ አስተዋይ መሪን ያድለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ ዘበሰማያት